በየቀኑ ኤአይን በምንጠቀምበት ሰዓት ቆም ብላችሁ አስተውላችሁ ከሆነ አብዛኞቻችን ኤአይን የምንጠቀመው በትክክለኛ መንገድ አይደለም። ከዚህ በፊት እንደተለመደው ጉግልን በምንጠቀምበት መንገድ እየተጠቀምነው ነው። ጥያቄዎችን እንጠይቃለን፣ ኤአይ የሚሰጠንን መልስ ኮፒ አድርገን እንወስደዋለን። ይህ ግን ትልቅ ስህተት ነው። በቅርቡ ሙሉ የስራ ሂደቴን ወደ ጄሚናይ ስሪ ቀይሬው ነበር። ያኔ ነው አንድ ነገር የገባኝ። ጄሚናይን እንደ ተራ ቻትቦት መጠቀም ትርፉ ጊዜ ማባከን ነው። የዚህ ቱል እውነተኛ አቅሙ ያለው ማውራት ወይም ቴክስት ጀነሬት ማድረግ ሳይሆን መረጃን ፕሮሰስ የማድረግ ብቃቱ ላይ ነው። ለምሳሌ በፊት የምርምር ጽሁፎችና የሪሰርች ፔፐሮችን ለማንበብና የሳምንት እቅዶችን ለማውጣት ሙሉ ቀን እፈጅ ነበር። ነገር ግን አሁን ይህን ሁሉ ስራ በ15 ደቂቃ ውስጥ መጨረስ እችላለሁ። ይሄ የሆነው የኔ ታይፕ የማድረግ ፍጥነቴ ጨምሮ ሳይሆን ወይም የተለየ ሌላ መንገድ ስለተጠቀምኩ አይደለም። ይልቁንም ያንን የተለመደ አሰልቺ ጥያቄ አቁሜ አራት ልዩ የሆኑ አሰራሮችን ወይም ወርክ ፍሎዎችን መጠቀም ስለጀመርኩ ነው። እነዚህ በዚህ ቪዲዮ ውስጥ የምናያቸው አራት ወርክ ፍሎዎች ይህንን ቪዲዮ እስከሰራውበት ጊዜ ድረስ እንደ ቻትጂፒቲ እና ግሮክ ያሉ የኤአይ ቱሎች ሊያደርጉት አይችሉም። በዚህ ቪዲዮ ውስጥ እነዚህን አራት መንገዶች ደረጃ በደረጃ ስቴፕ ባይ ስቴፕ አሳያቸዋለሁ። ከነዛ ውስጥም የተለያዩ ሰነዶችን ወይም ፒዲኤፎችን በአንድ ላይ ማቀናጀት፣ የተለያዩ ዩቲዩብ ቪዲዮዎችን በጄሚናይ አማካኝነት በአጭር ጊዜ ውስጥ አይቶ መረዳት፣ ዳታዎችን እንዴት አድርጋችሁ መተንተን ወይም አናላይዝ ማድረግ እንደምትችሉና እንደ አንድ ፒኤችዲ እንደተማረ ሰው ጄሚናይን ብቻ በመጠቀም ዲፕ ሪሰርቾችን ወይም ጥልቅ ምርምሮችን በጄሚናይ አማካኝነት እንዴት አድርጋችሁ እንደምትሰሩ በጥልቀት የምናይበት ቪዲዮ ነው። አንድ ነገር እንዳትረሱ፣ እነዚህ በዚህ ቪዲዮ ውስጥ የምናያቸው አሰራሮች ውጤታማ የሚሆኑት ለጄሚናይ በሚሰጡት ፕሮምፕታችሁ ላይ የተመሰረተ ነው። እኔ የምጠቀማቸውንና ውጤት ያመጡልኝን እነዚህን ፕሮምፕቶች መጨረሻ ላይ በነጻ የት እንደምታገኟቸው ነግራችኋለሁ። እስከዚያው ግን ጄሚናይ በትክክለኛው መንገድ ለመጠቀም የሚያስችላችሁን ወርክ ፍሎው በሚገባ እንረዳው። አሁን ወደ መጀመሪያው አሰራር እንለፍ። እሺ፣ በመጀመሪያ ምርታማ እንዳትሆኑ ወይም ፕሮዳክቲቭ እንዳትሆኑ ከሚያደርጓቸው ነገሮች መካከል የመረጃ መብዛት ነው። ተማሪ መሆኑ የቢሮ ሰራተኛ በአንድ ጊዜ ተደራርበው የሚጠብቋችሁ ብዙ ሪፖርቶች፣ ፒዲኤፎችና የተዝረከረኩ ማስታወሻዎች ሊኖሯችሁ ይችላሉ። አብዛኛውን ጊዜ ለእንደዚህ አይነት ስራዎች እንደ ግሮክ እና እንደ ቻትጂፒቲ ያሉ የኤአይ ቱሎች እንጠቀማለን። እኔ ግሮክን ለራይቲንግ እና ለኮዲንግ የምጠቀመው የኤአይ ቱል ነው። በእንደዚህ አይነት ነገሮች ላይ በጣም ጥሩ የሆነ ሪዛልት ይሰጣቸዋል። ነገር ግን ለእነዚህ ኤአይ ቱሎች የሚሰጧቸው የተለያዩ ፋይሎች እየበዙ ሲመጡ ሁሉም ኤአይዎች የምትፈልጉትን ወይም የተሻለ ውጤት አይሰጧችሁም። ወይ መረጃውን ላይ ያዩታል፣ ወይም ደግሞ የፋይላችሁ 10ኛው ገጽ ላይ ስትደርሱ ገጽ 1 ላይ የነበረውን የፋይላችሁን ሀሳብ ይረሱታል። ጄሚናይ ስሪ ግን ከነዚህ ኤአይ ቱሎች የሚለየው እዚህ ጋር ነው። 1 ሚሊዮን ቶክኖችን በአንድ ጊዜ የማስታወስ አቅም አለው። ይሄ ማለት በቀላል አማርኛ በአንድ ጊዜ 750 ገጽ ያለው መጽሐፍ ማለት ነው። ለምሳሌ ሙሉ የሐዲስ ዓለማየሁን መጽሐፍ ብትሰጡት እያንዳንዱን አረፍተ ነገር ሳይረሳ ያስታውሳል። እሺ፣ ይህን ሀሳብ በምሳሌ ላሳያችሁ። 5 የተለያዩ የምርምር ጽሁፎች አሉኝ እንበል። እነዚህን ፋይሎች ጄሚናይ ላይ አፕሎድ አድርጌ ከጨረስኩኝ በኋላ እዚህ ፋይሎች ውስጥ ያሉትን ሀሳቦች አጠቃላይ ነገርን ብዬ ተራ ፕሮምፕት አልሰጠውም። በምትኩ ሲንተሲስ ማትሪክስ የሚባለውን የፕሮምፕት አሰጣጥ መንገድ እጠቀማለሁ። ስለዚህ ትእዛዙን በዚህ መንገድ ሰጠዋለሁ። read these 5 documents as a single knowledge base, extract the key arguments from each regarding ከዛ እዚህ ጋር ቶፒኩን ሰጠዋለሁ። ማለትም እዚህ ዶክመንት ውስጥ ካሉት ሀሳቦችን ቶፒኮች ውስጥ አንዱን ሰጠዋለሁ። ስለዚህ በዚህ ዶክመንት ውስጥ ካሉት ሀሳቦች እኔ ማወቅ የምፈልገው ቶፒክ ስለዚህኛው ቶፒክ ነው። then identify where these authors disagree with each other, finally map these arguments into a table comparing methodology, sample size and core conclusion ብዬ ይሄንን ፕሮምፕት ከፋይሎች ጋር አያይዤ በዚህ መንገድ እሰጠዋለሁ ማለት ነው። ተመልከቱ፣ ዝም ብሎ አላጠቃለለም። በፋይሎች መካከል ያለውን ሪሌሽንሺፕ ጭምር ነው ያገናኘው። ይሄንን ተመሳሳይ ጥያቄ ለቻትጂፒቲ ብትሰጡት ወይ ፋይሉ ብዙ ነው ይላቸዋል፣ ወይም ደግሞ የሌለ መረጃ ፈጥሮ ይሰጣቸዋል። ስለዚህ ይሄ አሰራር ብቻ ስለ አንድ መረጃ ማወቅ ከፈለጋችሁ በሳምንት ከ4 እስከ 5 ሰዓት የሚፈጀውን ንባብ በአጭር ጊዜ ውስጥ እንድታገኙ የሚያስችላችሁ የጄሚናይ ፊቸር ነው ማለት ነው። ሁለተኛው የጄሚናይ ወርክ ፍሎ ወይም አሰራር ደግሞ ብዙ ሰዎች ወይም ተማሪዎች ከሌላ ኤአይ ይልቅ ጄሚናይን እንዲመርጡ የሚመክርበት ዋነኛው ምክንያት የመልቲ ሞዳል አቅሙ ወይም ብቃቱ ነው። ይሄ ማለት ጄሚናይ ጽሁፍ ብቻ አይደለም የሚያነበው፣ ምስሎችን፣ ቻርቶችንና ከሁሉም በላይ ደግሞ ቪዲዮዎችን ማየትና መረዳት ይችላል። እስቲ ራሳችሁን ጠይቁ። አንድ የምትፈልጉትን መረጃ ለማግኘት ብቻ ስንት ጊዜ 45 ደቂቃ ሙሉ የፈጀ ቪዲዮ አይታችኋል? ለምሳሌ አንድ የዩቲዩብ ቪዲዮ አለን ብል የኮዲንግ ትምህርት ወይም የቢዝነስ ስልጠና ሊሆን ይችላል። ግን 45 ደቂቃ ወይም ሙሉ ቪዲዮን ለማየት ጊዜ የላችሁም። ስለዚህ በዩቲዩብ ላይ ያለውን የቪዲዮ ሊንክ ለጄሚናይ ሰጠውና እንዲህ ብዬ ፕሮምፕት ሰጠዋለሁ። watch this video, break down the core chapters for every key insight or definition mentioned, provide the exact timestamp and a 2-sentence summary, if there are any diagrams shown on screen, describe them ብዬ ከዩቲዩብ ቪዲዮ ሊንኩ ጋር አያይዤ ይሄንን ፕሮምፕት እሰጠዋለሁ ማለት ነው።
እዚህ ጋር በትኩረት ካያችሁ ጀሚናይ ቪዲዮም እየሰማ ብቻ አይደለም፣ በቪዲዮ ውስጥ ያሉትን እያንዳንዱን ኤሌመንቶች ወይም ስዕሎች ጭምር እያየ ነው። በ12ኛው ደቂቃ ላይ ወይም በማንኛውም ደቂቃ ላይ ቪዲዮ የሚያወራውን ነገር አብራርቶ እናንተ አንደርስታንድ በምታደርጉበት መንገድ ሲምፕል አድርጎ ይነግራቸዋል። ስለዚህ ምስሎችን እያያችሁ ቻርቶችን እያያችሁ የምትማሩ ከሆነ የምትማሯቸውን ነገሮች በፍጥነት ለመረዳት ይሄኛውን የጀሚናይ ወርክ ፍሎ በአጭሩ መጠቀም ትችላላችሁ ማለት ነው። ሶስተኛው ወርክ ፍሎ ወይም ሶስተኛው የአሰራር መንገድ ደግሞ በተለይ ከቁጥሮች ጋር ወይም ከቢዝነስ ጋር የተያያዙ ስራዎችን ለሚሰሩ ሰዎች ትልቅ እፎይታ ነው። ይህ ጀሚናይ ዳታዎችን የመተንተን ብቃት ወይም ዳታዎች አናላይዝ የማድረግ ብቃቱን የምትጠቀሙበት ወርክ ፍሎ ነው ማለት ነው። እውነቱን ነጋገር ከተባለ አብዛኞቻችን ውስብስብ የሆኑ ፎርሙላዎችን ኤክሴል ላይ መጠቀም ያስጠላናል። የተለያዩ ግራፎችን ለመስራት ብዙ ጊዜ እናባክናለን። ነገር ግን ጀሚናይ 3 ፋይሎችን በቀጥታ ማንበብና መተንተን ይችላል። ለምሳሌ አንድ በሺዎች የሚቆጠሩ መረጃዎችን የያዘ ፋይል አለኝ እንበል። ፋይሉን ወደ ጀሚናይ አፕሎድ አድርገዋለሁ። ከዚያም ፕሮምፕቴን በዚህ መንገድ ሰጠዋለሁ። አናላይዝ ዲስ አታይድ ዳታ ፋይል አይደንቲፋይ ዘ ቶፕ 3 ትሬንድስ ዛት ሲግኒፊካንትሊ ኢምፓክትድ ብዬ ከዛ በኋላ እያንዳንዱን ከዚህ ፋይል የምፈልጋቸውን እያንዳንዱን ነገሮች እዚህ ጋር ሰጠዋለሁ። ለምሳሌ ሜትሪክስ ከሆነ የምፈልገው፣ ፕሮፊት ከሆነ የምፈልገው፣ ኢንጌጅመንት የምፈልግ ከሆነ እያንዳንዱን ነገር እዚህ ጋር ኤክስፕሌን አድርገዋለሁ ማለት ነው። ሶ እኔ አሁን እዚህ ፋይል ላይ የምፈልገው ነገር ይሄኛው ነው። ከዛ ኦቨር ዘ ላስት 6 months create an interactive bar charts to visualize this trend. Finally provide 3 data driven recommendations on what I should prioritize next month to improve this results ብዬ በዚህ መንገድ ከፋይሉ ጋር አያይዤ ይሄን ፕሮምፕት ሰጠዋለሁ። ከዛ በኋላ የማገኘው መልስ ኦርጋናይዝድ የሆነና የተደራጀ መረጃ በዚህ መንገድ ይሰጠኛል ማለት ነው። አብዛኞቹ ሰዎች እዚህ ላይ የሚሳሳቱት ነገር ኤአይ ለጽሁፍ ብቻ ነው የምጠቀመው ብለው ያስባሉ። ጀሚናይ ግን እንደ አንድ የሂሳብ ባለሙያ ስራዎቻቸውን ያቀልላቸዋል። በመጨረሻም አራተኛውና በጣም ወሳኙ ወርክ ፍሎ ላይ ደርሰናል። ይህም በጀሚናይ ፕሮምፕት መስጫ ላይ የምታገኙት ዲፕ ሪሰርች ይባላል። ቻትጂፒቲ ለተለያዩ የምርምር ጽሁፎቻችሁ ተጠቅማችሁ የምታውቁ ከሆነ እዛ ኤአይ ቱል ላይ ያለውን አንድ ትልቅ ችግር ታውቃላችሁ። ጥያቄ ትጠይቃላችሁ፣ እሱ ግን ከላይ ብቻ መልስ ይሰጣችኋል። ምንጮቹን ወይም ሶርሶቹን ስጠይቁ ደግሞ አንዳንድ ጊዜ የሌለ ነገር ፈጥሮ ይሰጣችኋል። ይህ ለአካዳሚክ ስራዎቻችሁና ለተለያዩ ስራዎቻችሁ አጥጋቢ የሆኑ መልሶች ላታገኙበት ትችላላችሁ። የጀሚናይ ዲፕ ሪሰርች ግን ለዚህ ፐርፐስ ብቻ የሚውል በጀሚናይ ውስጥ የሚገኝ ራሱን የቻለ ቱል ነው። ስለዚህ ጀሚናይ ላይ የዲፕ ሪሰርችን ፊቸር ካበራችሁ ዝም ብሎ የማይሆን መረጃን አይሰጣችሁም፣ ይልቁንም የምርምር እቅዶቻችሁን ያወጣላችኋል። ለምሳሌ ኤአይ በቪዲዮ ኤዲቲንግ ስራ ላይ ወደፊት ምን አይነት ለውጥ እንደሚያመጣ ማወቅ ፈለጋችሁ እንበል። ስለዚህ ለዚህ ሪሰርች የሚሆነኝን ፕሮምፕት በዚህ መንገድ ሰጠዋለሁ። ሪሰርች ዘ ከረንት ስቴት ኤንድ ፊውቸር ትራጀክተሪ ኦፍ ቶፒክ። እናንተ እዚህ ጋር የፈለጋችሁን ቶፒኮች ማስገባት ትችላላችሁ። እኛ አሁን ለጊዜው ማወቅ የፈለግነው ጀነሬቲቭ ኤአይ ኢን ቪዲዮ ፕሮዳክሽን የሚለውን ስለሆነ እሱን እጠቀመዋለሁ ማለት ነው። ከዛ ሊዲንግ ኢንቱ 2026 ኮምፔር ዘ ቶፕ 3 ኮምፒቲንግ ቴክኖሎጂ ኢን ዲስ ስፔስ ፋይንድ አት ሊስት 5 ሪፑቴብል ሶርስስ ፐብሊሽድ ቢትዊን 2025 ኤንድ 2026 ኢፍ ዩ ፋይንድ ኮንፍሊክቲንግ ዳታ ሪጋርዲንግ። እዚህ ጋር ስፔሲፊክ ዲቴይል ሰጠዋለሁ። ስፔሲፊክ ዲቴይል እዚህ ጋር እናንተ ለፈለጋችሁት የሪሰርች ፐርፐዝ የራሳችሁን ስፔሲፊክ ዲቴል መስጠት ትችላላችሁ። እኔ ለጊዜው እዚህ ጋር የምታዩትን ሰጠዋለሁ። ፐርፎርም ኤ ሰከንድ ሪሰርች ቱ ቬሪፋይ ዊች ሶርስ ኢዝ ሞር ክሬዲብል አውትፑት ዘ ሪዛልት አስ ኤ ፎርማል ሪሰርች ሪፖርት ዊዝ ቬሪፋይድ ሳይቴሽን ብዬ በዚህ መንገድ ለሪሰርቼ ይሄኛውን ፕሮምፕት እሰጠዋለሁ ማለት ነው። ስለዚህ በምታዩት መሰረት የሚሰጣችሁ ጽሁፍ ተራ የሆነ ጽሁፍ ብቻ አይደለም የሚሰጣችሁ፣ በማስረጃና በምንጭ የተደገፈ ሪፖርት ይሰጣችኋል። ቢዝነስ ፕላናችሁን ለምታዘጋጁ ይህ የጀሚናይ ፊቸር እጅግ በጣም የሚጠቅማችሁ ፊቸር ነው። ጀሚናይ ያሰች የሆነውን የመረጃ ማሰባሰብ ስራዎችን ይሰራላችሁ። እናንተ ደግሞ በሀሳቡ ላይ ትኩረት ማድረግ ትችላላችሁ ማለት ነው። በመጨረሻም ከነዚህ ካየናቸው 4 ወርክ ፍሎዎች አንዱን ወርክ ፍሎ ብቻ መርጣችሁ እንድትጠቀሙ ሪኮሜንድ አላደርጋችሁም። ይልቁንም አቀናጅታችሁ ብትጠቀሟቸው የተሻለ ውጤትን ከጀሚናይ ኤአይ ቱል በይበልጥ በስራዎቻችሁ ላይ ማግኘት ትችላላችሁ። ስለዚህ ፕሮምፕት ለመጻፍ ትንሽ ከባድ ሊሆን እንደሚችል አውቃለሁ። በፕሮምፕቶቻችሁ ላይ የምትጠቀሟቸውን እያንዳንዱን ቃላቶች በጥንቃቄ መምረጥ በምታገኙት ሪዛልት ላይ ከፍተኛ የሆነ ልዩነት ያመጣል። ስለዚህ በዚህ ቪዲዮ ውስጥ የተጠቀምኳቸውን ትክክለኛ ፕሮምፕቶች አንድ ላይ አድርጌ በፒዲኤፍ አዘጋጅቼላችኋለሁኝ። ይህንን ፕሮምፕት በቴሌግራም ግሩፓችን ላይ በነጻ ማግኘት ትችላላችሁ። ሊንኩን ከታች ባለው በቪዲዮ ዲስክሪፕሽን ስር ላይ ያስቀምጥላችኋለሁ። ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ እንዲሁም ደግሞ እንደዚህ አይነትና የተለያዩ ጠቃሚ የሆኑ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቻው ቻው።